በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዛሬው ቪዲዮአችን የቅዱሱን አባት የአባ በኪሞስን ታሪክ እንመለከታለን። ቻናሉን ሰብስክራይብ እና እንዲሁም ላይክ በማድረግ እንድትተባበሩን በእግዚአብሔር ስም እናሳስባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 ቀን በዚህች ቀን የግብፅ ደቡብ ከሆነ ከመጺል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ አረፈ። እርሱም የአባቱን በጎች የሚጠብቅ ነበር። ዕድሜውም 12 ዓመት ሲሆነው ከእግዚአብሔር የታዘዘ መልአክ በጎልማሳ አምሳል ተገለጠለትና በአንድነት ሄደን እንመነኩስ ዘንድ ትሻለህ አለው። እርሱም አዎን አለ። ሁለቱም ተስማምተው ወደ አስቄት ገዳም በአንድነት ተጓዙ። 3 አረጋውያን መነኮሳትንም አገኙ። አባ በኪሞስም ከእነርሱ ጋር 24 ዓመታትን ኖረ። ከዚህም በኋላ አባ በኪሞስ ከዚያ ተነስቶ የ3 ቀን ጎዳና ያህል ተጓዘና ሩቅ ወደ ሆነ በረሃ ውስጥ ገባ። ሰይጣናትም በእሪያዎችና በዘንዶች አምሳል ሆነው መጡበት። ሊነክሱትም አፋቸውን ከፍተው ከበቡት። እርሱ ግን ያጋንንትን ሐሳብ አወቀ። በእግዚአብሔርም ኃይል እፍ አለባቸው። በዚያም ጊዜ ተበተኑ። እርሱም ወንዝ አገኘ። 7 ቀን እየጾመ በዚያ 3 ዓመት ኖረ። በሱባኤውም መጨረሻ በመሃል እጁ ቴምር መልቶ ያንን ይመገባል፣ ውሃም በጥቂቱ ይጠጣል። 2400 ጊዜ በሌሊት እንዲሁም በቀን 2400 ጊዜ አቡነ ዘበሰማያትን ይጸልያል። ከዚህም በኋላ 40 ቀን እየጾመ 24 ዓመታትን ያህል ኖረ። 40ውም ቀን ሲፈጸም 1 ጊዜ ይበላል። ከዚህም በኋላ 1 ጊዜ ቆዳው ከአጥንቶቹ ጋር እስኪጣበቅ ድረስ 80 ቀን ጾመ። በዚያንም ጊዜ የእግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራና ውሃን አመጣለት። ያም ውሃና እንጀራ ሳያልቅ እስካረፈ ድረስ ብዙ ዓመታትን ኖረ። ፈጣሪ እግዚአብሔርም በሌሊት ራእይ ተገልጦ ወደ አገሩ እንዲመለስ አዘዘው። በዚያንም ጊዜ ተነስቶ ሄደ። ወደ አገሩም ደርሶ በዚያች ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱም ለሚመጣ ሁሉ መጠጊያና ወደ በጎ አለኝታም ሆነ። ሰዎችም ሁሉ በትምህርቱ እየተጽናኑ ኖሩ። ንጹሕ በሆነ አምልኮቱ በተጋድሎና በትሩፋቱ መንፈሳዊ ቅናት ይቀኑበት ነበር። በአንዲት ዕለትም ከእግዚአብሔር የታዘዘ መልአክ ተሸክሞ ወደ ኤፍራጥስ ምድር አደረሰው። በዚያ አገር ሰዎች በመተላለፍ ከእውነተኛ ሃይማኖት ወጥተው ነበርና ሁሉንም ወደ ቀናች ሃይማኖትና ወደ በጎ ምግባር መለሳቸው። ከዚያም ወደ ቦታው ተመለሰ። አንድ ጊዜም ሽጦ ምግቡን ያገኝ ዘንድ አገልግሎችን ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎቹን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያንም ጊዜ ከአገልግሎቹ ጋር የእግዚአብሔር ኃይል ተሸክሞ ወደሚሻው አደረሰው። በዚያንም ወቅት አባ ሲኖዳ ከፍተኛ የዕንቁ ባሕሪ ምሰሶ በራእይ አየና ይህ ታላቅ ምሰሶ ምንድነው ብሎ ደነገጠ። የእግዚአብሔር መልአክ ተገልጦ ይህ አባ በኪሞስ ነው አለው። አባ ሲኖዳም ወዲያውኑ ተነስቶ ወደ አባ በኪሞስ አገር እስኪደርስ በእግሩ ተጓዘ። ከዚያችም ቀን በፊት ከቶ አላየውም ነበር። በተገናኙም ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ በኪሞስም ወጥ ሊያበስል ወደደ። አባ ሲኖዳንም ያችን እንስራ ያዛትና ሄደ ውሃ ቀርተህ መልስ አምጣልኝ አለው። በዚያንም ጊዜ አባ ሲኖዳ ተነሳና ያችን እንስራ ተሸከማት። ውሃውንም ቀድቶ መልሶ አመጣለት። ወጡንም ፈልቶና በስሎ አገኘው። በዚያንም ጊዜ አባ በኪሞስ መሆኑን አወቀ። ከእርሱም ጋር ሰላምታን ደገመ። እጅ በመነሳሳትም ሰላምታ ተለዋወጡ። ከዚህም በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። በእርሱም ዘንድ ጥቂት ቀኖች ኖረ። ዳግመኛም በአንዲት ቀን በአንድነት ሲጓዙ የሞተ ሰው ራስ አገኙ። አባ ሲኖዳም በበትሩ ነቅነቅ አደረጉና ምውት ሆይ ያየኸውን ትነግረን ዘንድ አስረዳንም ዘንድ ተነሳ አለው። በዚያን ጊዜ ነፍሱ ወደ አጽሙ ተመልሳ ሥጋ ለብሶ ተነሳና ሰገደላቸው። በሲኦል የሚሠራውንም ሁሉ በየወገናቸውም በውስጡ የሚቃጠሉትን እርሱ አረማዊ እንደሆነም ነገራቸው። እንዲህም አለ፣ ክብር ይግባውና በጌታ ኢየሱስ ክርስቶስ ስም ያመኑ ትእዛዙን ግን ያልጠበቁ በአሕዛብ ሥራና በአረማውያን ርኩሰት የኖሩ ከእኛ በታች የሚኖሩ ክርስቲያኖች አሉ አለ። ቅዱሳንም ተመልሰህ ተኛ አሉት። ወዲያውኑ እንደ ቀድሞ ሆነ። ከዚህም በኋላ አባ ሲኖዳ ቅዱስ በኪሞስን ተሰናብቶ ወደ ቦታው ተመለሰ። ዕረፍቱም በቀረበ ጊዜ ቅዱስ አባ በኪሞስ አገልጋዩን ጠርቶ
በኖረበት ቦታ ሥጋውን እንዲቀብር አዘዘው። ከዚህም በኋላ በሆድ ዝማ ሕመም ጥቂት ታመመ። ቅዱሳንም በአንድነት ወደ እርሱ ሲመጡ አያቸው። በዚያንም ጊዜ ነፍሱን በእግዚአብሔር እጅ ሰጠ። መላእክትም ወደ ኢየሩሳሌም ሰማያዊት እስኪያደርሷት ድረስ እያመሰገኑና እየዘመሩ አሳረጓት። መላ ዕድሜውም 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመት በምንኩስና ሥራ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን።